ቨርጂል ቫን ዳይክን ድሪብል ማድረግ ለምንድን ነው የሚከብደው? ቨርጂል ቫን ዳይክ ከሳውዛምፕተን ሊቨርፑልን በ2018 75 ሚሊዮን ፓውንድ በፈጀ ገንዘብ ከተቀላቀለ በኋላ ለቡድኑ የመከላከል ሽፋንና የመሪነት ልዕልና ለሊቨርፑል አበርክቷል። አሁንም ማበርከቱን አላቆመም። ታዲያ ከቨርጂል ቫን ዳይክ ብዙ ብቃቶች መካከል አንዱ በተጫዋቾች በቀላሉ ድሪብል ያለመደረጉ ነው። በ2018-19 የውድድር ዘመን 38 ጨዋታዎችን አድርጎ 38 ያህል ታክሎችን መውረድ ሲችል በአንዱም ጨዋታ ላይ ግን በተጋጣሚ ድሪብል ተደርጎ አልታለፈ። ይሄም በዘመናዊ ስታቲስቲካል አናሊቲክስ ቫን ዳይክ ይሄን በማድረግ የመጀመሪያው ተከላካይ ለመሆን ችሎ ነበር። ከዚህ ስታት የምንረዳው ሁለት ነገር አለ። አንዱ ቫን ዳይክ በቀላሉ የማይታለፍ መሆኑና ሌላው ወሳኝ ነገር ደግሞ ብዙ ታክሎችን እንደማይወርድ ነው። ግን ለምንድን ነው ታክሎችን የማይወርድ? መልሱ ግልጽ ነው። ምክንያቱም ስለማያስፈልገው። ቻቪ አሎንሶ በአንድ ወቅት ስለ ታክል ሲያወራ የመጨረሻ አማራጭ ብሎ ሲጠቅሰው ድንቁ የቀድሞ የመሃል ተከላካይ ጣሊያናዊው ፓውሎ ማልዲኒ ደግሞ ታክል ወረድኩ ማለት ኦሬዲ የማይረባ አስተሳስቻለሁ ማለት ነው በማለት ታክል አሪፍ መከላከያ መንገድ ቢሆንም ግን ደግሞ ብቸኛና ግዴታ አለመሆኑን ተናግሯል። ቫን ዳይክ ታዲያ ያለ ታክል ሲከላከል ፖዚሽናል ሴንሱ በጣም ይደነቅለታል። ለምሳሌ የተጋጣሚ አጥቂ ጀርባውን ለጎል ሰጥቶ ኳስ በሚቀበልበት ሰዓት ላይ ቫን ዳይክ በጥሩ አቋቋም ላይ ይሆንና ኳሱን ሊቀበሉት ሲሉ ከመቅስፈር ተጠግቷቸው ከኳስ ጋር እንዳይዞሩ ያደርጋቸዋል። በዚህም መንገድ ኦልሞስት አምቢትን ነው ማለት ይቻላል። ለዚህም ደግሞ ያለው ፊዚካል አፒራንስ ያግዘዋል። ለምሳሌ እዚህ ጋር ያለውን ምስል ከተመለከታችሁት ኩሉዜቪስኪ ጀርባውን ለጎል ሰጥቶ ኳስ ሊቀበል ነው። ቫን ዳይክ ደግሞ በቅርብ ርቀት ሆኖ ነገሮችን እያነበበ ይገኛል። ልክ ኳሱ ለኩሉዜቪስኪ ፓስ ሲደረግ በፍጥነት ወደሱ በመሄድ ኩሉዜቪስኪ ከኳስ ጋር እንዳይዞር አደረገው። ቫን ዳይክ ታዲያ በእነዚህ ሁኔታዎች ድንገት ተጫዋች ካመለጠው ለዳኛ እይታ በማይመች መልኩ ፋውል የሚሆን ግን ደግሞ ዳኛው የማይሆን የፊዚካል አድቫንቴጅ ይጠቀማል። በምስሉ ላይ እንደምትመለከቱት ፓትሰን ዳካ ሲያልፈው ለዳኛው በማይመች መልኩ ፓትሰን ዳካ ላይ ጥፋት ሰርቶ አስቀርቶታል። የተጋጣሚ አጥቂ ፊቱን ለጎል ሰጥቶ ኳስ በሚቀበልበት ጊዜ ግን የቫን ዳይክ አፕሮች ይለያል። በፍጥነት ወደ እነሱ ከመሄድ ይልቅ በተጠና መልኩ ስፔስ ይሰጣቸዋል። ከዛ ግን ወደ ጎል ይቀርባሉ እንጂ የረባ ነገር እንዲያደርጉ አይፈቅድላቸውም። ለምሳሌ በምስሉ ላይ እንደምትመለከቱት ኤርሊንግ ሃላንድ ከቫን ዳይክ ጋር ፊት ለፊት ተፋጠዋል። ቫን ዳይክ ታዲያ ወደ እሱ ከመጠጋት ይልቅ ቅድም ባልኳችሁ መንገድ ስፔስ ሰጥቶታል። ሆኖም መጨረሻ ላይ ሃላንድ በቫን ዳይክ ፕሬዠር ስር ወድቆ አስጊ የሚባል ሙከራን ሳያደርግም ቀርቷል። ይህንኑ ስልትም አንቶኒ ላንጋ ላይ በተመሳሳይ መልኩ ሲጠቀም መመልከት እንችላለን። በዚህ ምስል እንደምታዩት ማለት ነው። ወደ አጥቂዎቹ በፍጥነት መጠጋት ለአጥቂዎቹ ነገሮችን ያቀልላቸዋል። ማድረግ ያለብን አንዱን ሳይድ በመያዝ ሌላውን እንዲጠቀሙበት አድርገ ወጥመድ ውስጥ ማስገባት ነው ሲል ቫን ዳይክ ስለ አፕሮቹ ተናግሯል። አያይዞ እግራቸውን ከመከተል ይልቅ አይናቸውን በማየት እንቅስቃሴያቸውን እንደሚገምትም ተናግሯል። ምናልባት ከታለፈ ደግሞ በፍጥነት ሪከቨር አድርጎ ያስጠላል። በዚህ ምስል ላይ እንደምታዩት ብራያን ምቤሞ ቫን ዳይክን ማለፍ ችሎ ነበር። ነገር ግን ቫን ዳይክ ፍጥነቱንና ጥንካሬውን ተጠቅሞ መልሶ ሄዶ አስጥሎታል። ቫን ዳይክ ግዙፍና ጠንካራ እንደሆነ ይታወቃል። ብዙዎች የማያስተውሉትና የማያውቁት ነገር ግን ፍጥነቱን ነው። ረጃጅም እግሮቹን በደንብ ነው የሚጠቀምባቸው። የኔ 50 ስቴፕ ለሱ 2 ስቴፕ ብቻ ነው በማለት ሰርጂዮ አጉዌሮ ከገጠሙት አደገኛ ተከላካዮች መካከል ስለሆነው ቨርጂል ቫን ዳይክ መስክሯል። ይሄ ጥንካሬው አጥቂዎች የሱን ኤሪያ እንዲሸሹ አድርጓቸዋል። አንዳንድ ሂትማፖችና ስታቶችን በደንብ ካየንም ይሄንኑ ነው የሚነግሩት። ይሄኛው ምስል ብንመለከት በሰማያዊ ያለው አጥቂዎች ብዙ ኳስ የተቀበሉበት ኤሪያ ሲሆን ቀዩ ደግሞ ቫን ዳይክ የሚከላከልበት ኤሪያ ነው። በዚህ ምስል ምን ያህል ከቫን ዳይክ አጥቂዎች እንደሚሸሹ መገንዘብ ይችላል። ይሄ ምስል የሚነግረን ደግሞ በ2024-25 የውድድር ዘመን በመጀመሪያዎቹ 16 ጨዋታዎች የተጋጣሚ 9 ቁጥር አጥቂዎች ከሊቨርፑል ጋር ያላቸው ሂትማፕ ነው። እንደምታዩት በተቻለ መጠን ከቫን ዳይክ በተቃራኒ ሳይድ መጫወትን ነው የሚመርጡት። በአጠቃላይ የቫን ዳይክ አጨዋወት ወይም ደግሞ ጥንካሬው ከፊዚካል ወይም ደግሞ ከሌላ ታክሎች አንጻር ሳይሆን ከአይምሮና ቦታን ሴንስ ከማድረግ ጋር ይወሰናል። ስለዚህ ቫን ዳይክ ምናልባትም ለዘመናዊ እግር ኳስ ምሳሌ የሚሆን ታላቅ ተከላካይም ነው። ሊቨርፑልም የሱን ኮንትራት በዚህ እድሜው ማራዘሙ ቫን ዳይክ ያለውን ጥራትና ለቡድኑ ወሳኝነቱን ያመለክተናል። ስለ ቫን ዳይክ ያላችሁ ሐሳብ ምንድነው?